ኦሮሞ ነው። ከላሳ ግቢ ያደረጉ አማርኛ ገባ። በዚህ ነው በግቢ ነው እንጂ አማርኛ ትግርኛ ይገባን እኛ ኦሮሞ ነው። በዚህ ነው እኛ ታሪካችን ከልጅ ልጅ ቢያልፍ ደስ ይለናል። አዎ እንዴ ብሔርና እግርኮ አያሳፍርም። በጣም እኔ ራሴ ቆጨኛል። ይው በልጆች እያለን ተማርንበት። አዎ እናቀዋለን። ከዚያ በኋላ ትምህርት ቤት ገባን። ይሄን ተጽዕኖ መጣየው ስለ ኦሮሞ በእኛ እንኮራበታለን። ላም ቅቤው ወተቱ ዋሊምብታው ጎንፎው ዳዳካ መንገል በቅቤ የሚለወስ ይሄ እኮ ራሱ ትግሬ ያቀው ዳዳካውን በቂጣም ተለውሶ በቅቤ እየተፈረፈረ የሚበላው ጎንፎውን ደግሞ እንደዛ ነው። ቅቤ ነው። ዋሊምብታ የሚባለው ደግሞ ቅቤና ገብስ ተደባልቆ ተገንፍቶ ቅቤ ይገባበታል፣ እርጎ ይገባበታል። ይሄ የኛ ባህላችን የራያ ኦሮሞ ነው። እነዚህም አያውቁትም። እስከ ባህላችን ነው የወሰዱት እስከ ባህላችን እና በጣም አስቸጋሪ ነው ያለው። እኛ ግን አሁን እንዲመለስና እኛ ቢጠፋ ከልጆቻችን እንዲማሩን እንፈልጋለን። ኦሮሞነታችንም ካለማ አማርኛው ጋር አብሮ እንዲሄድልን እንፈልጋለን። ይሄ እንፈልገዋለን። መልእክት ያለኝ የኦሮሞ ሕዝብ አደራው እንዳይተወን። እኛ ዲቃላው አይደለንም። ኦሪጂናል ኦሮሞን ራያ በትግሪ ታፍነን ነው ቋንቋችን እንዲጠፋ ያደረገልን እንጂ እኛ ኦሮሞ በፍቅር እንፈልገዋለን። እኛ ባንማር ብንተው ብንረሳው የሚያውቁትም አሉ ትላልቆች። አሁን ለጊዜው ነው እንጂ የምናገራሉ ደግሞ ከኔ የበለጡ ኦሮሞዎች አሉ እና እዛ እንዲት አይነት ትምህርቱም እንዲጀመርን እንፈልጋለን። ልጆች እንዲማሩ እንፈልጋለን። ህፃኖች እንዲማሩ እንፈልጋለን። አማርኛውና ኦሮሞ አብሮ እንዲሄድልን እንፈልጋለን። ደማችን መጥቷል። መሬታችን ተመጥቷል። ንብረታችን ተዘርፈናል። የለንም። አሁን እዚህ ከተማ ውስጥ ቤት አለ። አሁን በሊዝ ነው የገዛሁት። ይሄ ቤት የራሴ ቤት ተወርሶ አይመለስ ብሎ የትግራይ ቤት ግን ተመልሷል። አንሰጥም ብሎ ከልኩ መሬታችን ይሁን በገመድ ነው በገመድ ተወጥሮ በእርምጃ የሚሰጠን እና ይሄ ስለሆነ እናንተም እንደ ኦሮሞነታችን እንድንጠየቅ እንፈልጋለን። ይሄ ባዳራ መልክ ነው የኦሮሞ ህዝብ ያለው። ነታከለም በጣም ደስ ብሎን ነበር ባለፈው ሲያነሳ ራያራዩማ ወንድሞቻችን ኦሮሞች ስለነ በማግስቱ የሚመጣ ነው መሰለነ አልመጣልብንም እና አሁንም እንዲመጡልን እንዲገቡልን እንፈልጋለን። አዎ የኦሮሞ ምድስም እንዲከፈትልን እንፈልጋለን። አዎ እንዲከፈት እንፈልጋለን። የትም የኦሮሞ አባጋዳም እንድንወጣ እንፈልጋለን። ስንዳርም እኛ ሻሻ ስረን ነው የተዳረን። ካባ ልብስ ነው የተዳረን። በፈረስ ነው የተዳረን።